ይሄንን አሁን እኮ ተወዷል። አሁን ተወደደ። ድሮ ስንት ነበር የሚመገቡት ያውቃሉ? ስንት ነው አሁን ደረቅ እንጀራ ብቻ አንድ እንጀራ በወጥ ስንት ነው? አንድ እንጀራ በወጥ 150 ብር። አልበላም ምን ነው እንደውም እኛ ጋር ርካሽ ነው። አይ የነጋዴው ሆቴል አልበላም። የነጋዴው ሆቴል አልበላም። 150 ብር አንዲት እንጀራ አንዲት እንጀራ በሽሮ ወጥ አንዲት እንጀራ በሽሮ ወጥ በክክ ወጥም ሆነ በጎመን ወጥም ሆነ አንዲት እንጀራ 150 ብር። የነጋዴው ሆቴል አልበላም። የቀበሌው የመንግስት ነው። አይ ክክ አይደለም፣ ሽሮ ብቻ ነው። ሽሮ 150፣ በየአይነት ከሆነ 250። ጎመን አለ፣ ክክ ወጥ፣ የምስር ክክ ወጥና ጎመን አለ። ጎመን 300 ብር ነው። ጎመን 300 ብር። አልፈልግም ሴትዮ በጋ አምላክ እኔ ኡኡል ነው ወታደር ሊመጣ ተርሲጂ ውጭልኝ